ሰላም ውድ የመለኛው ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ስለ ታይም ማኔጅመንት እናወራለን። ጊዜያችንን እንዴት በአግባቡ መጠቀም እንችላለን? የጊዜ አጠቃቀም ክህሎታችንን እንዴት ማዳበር እንችላለን? ለዚህ ሊጠቅሙን የሚችሉ 10 ነጥቦችን እናያለን። አንድ ባንድ እናያቸው። የመጀመሪያው ሴት ክሊር ጎልስ። ልንሰራ ስለፈለግነው ጉዳይ ግልጽ የሆነ ግብ ማስቀመጥ ያስፈልገናል። የምናስቀምጠው ግብ የተወሰነ መሆን አለበት፣ ሊሚትድ መሆን አለበት። ልንሰራው ልናከናውነው የምንችለው መሆን አለበት። የሚከወን መሆን መቻል አለበት። የሚለካ መሆን አለበት። ሊደረስባቸው የምንችለው መሆን አለበት። በጊዜ የተገደቡ መሆን አለባቸው። በምን ያህል ጊዜ ተሰርተው የሚያልቁ ናቸው። ስለዚህ የመጀመሪያው ስቴፕ እነዚህን ነገሮች የሚያሟላ ግልጽ የሆነ ግብ ማስቀመጥ ያስፈልገናል። እሺ፣ ግልጽ የሆነ ግብ አስቀምጠናል። የምንሰራውን እናውቃለን። ከዛስ መርሃ ግብር መፍጠር። ያስቀመጥናቸውን ግቦች ለማከናወን እንዴት ነው የምንችለው? ለዛ ደግሞ ስኬጁል ያስፈልገናል። ነገር ግን በደመ ነፍስ ወደ ስራ እንግባ ብንል ብዙ የሚመጡ መሰናክሎች ይኖራሉ። ስለዚህም ስኬጁል ካወጣን በኋላ ስኬጁላችን ላይ ታይም ብሎኪንግ ያስፈልገናል። ዩዝ ታይም ብሎኪንግ። ስራችንን በብሎክ ከፋፍለን ለእያንዳንዱ ተግባር ምን ያህል ጊዜ እንጠቀማለን የሚለውን ማዘጋጀት ያስፈልገናል። በዴይሊ ፕላኒንግ ውስጥ እያንዳንዱ ተግባራችንን በጊዜ ብሎክ ማስቀመጥ ያስፈልገናል። ይህንን ካደረግን በኋላ በብሎክ ያስቀመጥናቸው ተግባሮች አሉ። ስለዚህ ያንን ካደረግን በኋላ ምንድነው የሚቀጥለው? ከየት ነው የምንጀምረው? ጎል አለን፣ የምንተገብረው እናውቃለን። በብሎክ ከፋፍለነዋል። ግን የትኛው ብሎክ ነው ቀድሞ መምጣት ያለበት? ስለዚህ ፕራዮሪታይዝ ታስክስ ያስፈልገናል። የትኞቹን ተግባራት ነው ቅድሚያ ማከናወን ያለብን? የትኞቹን ቀድሜ ብፈጽም ነው ጉዳዩ መፈጸም የፈለግኩት ተግባር ስራዬ ውጤታማ ሊሆን የሚችለው? ያንን መመዘን ያስፈልገናል። አሁን የትኛው ታስክ መቅደም አለበት፣ ቀጥሎ የትኛው ይመጣል የሚለውን ነገር ካስተካከልን በኋላ ቀጥታ ዘለን ወደ ተግባር እንገባለን? አይደለም። ወደ ተግባር ከመግባታችን በፊት የብዙዎቻችን ችግር የሆነው ዲስትራክሽን፣ እንቅፋቶችን መገደብ መቻል አለብን። ያንን ለማስወገድ መጀመሪያ ሊኖሩ የሚችሉ ዲስትራክሽኖችን መለየት ያስፈልገናል። ለምሳሌ ስራችንን እያከናወንን በመሃል ኮምፒውተራችን ላይ ወይም ሞባይላችን ላይ የሆነ ድረ ገጽ እንከፍትና ሰምጠን እንቀራለን። እዛው ተመስጠን ከረዥም ደቂቃ በኋላ ምናልባት 30-40 ደቂቃ እዛ ውስጥ ስንዋኝ ቆይተን ብንን ስንል ወደ ስራ ለመመለስ ስናስብ ደክመናል። ስለዚህ የዚህ አይነት ዲስትራክሽኖችን ለማስወገድ ኮምፒውተራችን ላይ እነዚህ ከስራችን አስተጓጉለው የሚወስዱንን ዌብሳይቶች ብሎክ የሚያደርጉ አፕሊኬሽኖችን መጠቀም፣ እናም ወደ ስራ ከመግባታችን በፊት አፕሊኬሽኑን ኦን ማድረግ። ያ ምን ይሰራልናል? ልክ ስራችንን እያከናወን እያለ ድንገት በመሃል ዌብሳይቱን ለመክፈት ስንሞክር ምን ይለናል? ብሎክድ ነው፣ አይከፍትልንም፣ ከልክለነዋል። ሲከለክለን ኢሚዲየትሊ አእምሯችን ይነቃል። ኦኬ፣ ቅድም እኮ ይሄን ያደረግኩት ስራዬን ላለማስተጓጎል ነው የሚል መልእክት ስናገኝ አለርት እንሆንና ቶሎ ወደ ስራችን እንመለሳለን። ሌላው ዲስትራክሽን ሊያመጣብን የሚችለው ወዳጆቻችን፣ ዘመዶቻችን ሊፈልጉን ይችላሉ። በተለይ በተደጋጋሚ በቅርበት ሊያገኙን ሁሌም ግንኙነት ያለን ሰዎች እኛ ስራችንን እንሰራለን ብለን ባሰብንበት ሰዓት እነሱ እኛን ፈልገውን ሊመጡ ይችላሉ። ስለዚህም መፍትሄው ምንድነው? ሴት ባውንደሪ ማስቀመጥ። እነዚህ ሰዎች ሊያገኙን ስለሚፈልጉ ቀድመን በዚህ ሰዓት ስራ አለኝና መገኘት አልችልም ብለን ማሳወቅ።
እነዚህ ነገሮች ካደረግን በኋላ አሁንም ሌላው ወደ ተግባር ከመግባታችን በፊት ዩቲላይዝ ፕሮዳክቲቪቲ ቴክኒክስ የምርታማነት ሜካኒዝሞችን መጠቀም ያስፈልገናል። ፕሮዳክቲቪቲ ቴክኒክስ በጣም ብዙ አይነት ፕሮዳክቲቪቲ ቴክኒክሶች አሉ። በቀጣይ በቪዲዮ መጣበታለሁ። ስለ ፕሮዳክቲቪቲ ቴክኒክስ አንድ ቪዲዮ ሰራላችኋለሁ። ለዛሬ ግን አንድ ቴክኒክ ላወራላችሁ። እሱም ፖሞድሮ ቴክኒክ በመባል ይታወቃል። ፖሞድሮ ቴክኒክ የሚለን ምንድነው? ተግባር ላይ ወደ ስራ ከገባን በኋላ ለ25 ደቂቃ ስራችን ላይ አተኩረን መስራት፣ ከዛም ለ5 ደቂቃ እረፍት መውሰድ፣ ለ25 ደቂቃ መስራት፣ ለ5 ደቂቃ እረፍት መውሰድ። ይሄንን ሉፕ 4 ጊዜ መደጋገም። 4 ጊዜ ካደረግን በኋላ 100 ደቂቃ ሰርተናል። በማል 5 ደቂቃ 20 ደቂቃ አርፈናል። ነገር ግን ከ4 ዙር በኋላ ረዘም ያለ እረፍት መውሰድ፣ ከ15 እስከ 30 ደቂቃ የሚፈጅ ረዘም ያለ እረፍት መውሰድ። ይህ ፖሞድሮ ቴክኒክ ይባላል። ውጤታማነታችንን ያሻሽላል። በዚህ ውስጥ ሌላው የ2 ደቂቃ ህግ የሚባል አለ። አንድ ተግባር 2 ደቂቃ ወይም ከዛ በታች የሚፈጅ ከሆነ ወዲያውኑ ተግብሩት ይላል። ለምሳሌ አብዛኞቻችን አጋጥሞን ያውቃል ብዬ አስባለሁ። አንድ ጉዳይ በአጭር ስልክ ጥሪ መከናወን እየቻለ ሐሳቡ ወደ አይምሮአችን ይመጣል። ስራችንን እየሰራን ነው። ያንን ነገር ደውለን በ2 ደቂቃ ባነሰ ጊዜ ውስጥ የስልክ ጥሪ ልውውጥ በማድረግ የምንፈልገውን ነገር ማሳካት እየቻለን ትንሽ ቆይቼ እደውላለሁ ብለን ወይ ሳንደውለው እንቀራለን፣ ወይም በጣም ቆይተን በመደወላችን ምክንያት የምንፈልገውን ነገር ሳይሳካ ሊቀር ይችላል፣ ወይም ብዙ ነገርም ሊያሳጣን ይችላል። እስኪ በዚህ ጉዳይ ምን አጋጥሟችሁ ያውቃል? ስልክ በኋላ ደውላለሁ ብላችሁ ምን አጣችሁ? ኮሜንት ላይ ሐሳባችሁን ሼር አድርጉ። ስለዚህም አንድ ጉዳይ 2 ደቂቃና ከዛ በታች የሚፈጅ ነው ብለን ካመንን ወዲያው መተግበር ያስፈልጋል። ሌላው ነጥብ በዕለቱ ዕቅዳችን ውስጥ ምን አከናወንን፣ ምን ሳይሳካልን ቀረ። ስለዚህም የቀን ውሏችንን መገምገም ያስፈልገናል። ምን ተሳካ፣ ምን አልተሳካም። ስለዚህ ከዛ ግምገማ ተነስተን የቀጣይ ቀን ዕቅዳችን ላይ ትልቅ ግብዓት እናገኛለን። ሌላው ደግሞ ተለዋዋጭ ሁን። ቢ ፍሌክሲብል። ባህሪያችን ተለዋዋጭ መሆን ያስፈልጋል። ምንድነው ጥቅሙ ስንል ዛሬ ልንሰራ ባቀድነው ዕቅድ ላይ ወደ ተግባር ስንሄድ የመጀመሪያው ሊሆን ይችላል፣ መሃል ላይ ሊሆን ይችላል፣ የሆነ ቦታ ላይ ከኛ ቁጥጥር ውጭ በሆነ ጉዳይ የምንፈልገው ነገር ሳይሳካ ሊቀር ይችላል። በዚህን ጊዜ ከመበሳጨት ስሜት ውስጥ ከመግባት ይልቅ ረጋ ብለን ፍሌክሲብል ባህሪን ዴቨሎፕ በማድረግ ምን እናደርጋለን? አስቤ ነበር አልተሳካም፣ ከዚህ በኋላ ቀጣዮችን የቀሩትን እንዴት አድርጌ ላከናውን። ያንን ማቀድ የምንችለው በተረጋጋ መንፈስ ስለሆነ ቢ ፍሌክሲብል። የሚመጡ ክስተቶችን የመቀበል ባህሪን ማዳበር ያስፈልጋል። ለምን ሆኑ ማለት የለብንም። ለምን ሆኑ የምንለው ድክመቶችን ለይተን ለሌላ ነገር ግብዓት እንዲሆኑ ከሆነ ያስኬዳል። ነገር ግን ለምን ይሆንብኛል ይሄ በፍጹም ብለን ወደ ስሜታዊነት መግባት ከሆነ ግን አስፈላጊ አይደለም። ስለዚህ የቀን ውሏችንን ተግባር ኦፕቲማል ለማድረግ ለማሳደግና ምንችለው ደረጃ ለማምጣት ቢ ፍሌክሲብል። ሌላው ደግሞ አንድ ስራ ተግባር ያለብን ሌላ ተግባር ሌላ ነገር ሲመጣ እምቢ ማለት አንችልም። እምቢ ማለትን መማር አለብን። እምቢ ለማለት ምክንያት ሊኖረን ይገባል። ትልቁ ግን በዛሬ ዕቅዳችን ውስጥ የዛሬን ተግባር በመናከናውንበት ሰዓት የዛኛው ኮሚትመንት ተግባር መምጣት የዛሬን ዕቅዳችንን የሚያስተጓጉል ከሆነ say no. So learn to say no. መማር አለብን። ኖ ማለት መቻል አለብን። ኖ እማንል ከሆነ የአንድ ቀን ተግባራችን በወር ውስጥም ላይፈጸም ይችላል። ስለዚህ የመጣው ኮሚትመንት እንዳደርግ እንድሰራ እንድከውን የተፈለገው ነገር ወይም ደግሞ ሻይ ቡና ለማለትም ሊሆን ይችላል። ባይዘው የዕለት ዕቅዳችንን የሚጎዳ ከሆነ ኖ ማለት አይሆንም ማለት መቻል አለብን። በመጨረሻም
10ኛው ነጥብ በራሳችሁ ላይ ኢንቨስት ማድረግ ያስፈልጋል። ዛሬ የምናወራው ስለ ታይም ማኔጅመንት ነው። ጊዜን እንዴት በአግባቡ ልጠቀም የሚል ክህሎትን በተመለከተ ነው። ይሄ ክህሎት በዚች አጭር ቪዲዮ የሚመጣ አይደለም። ምን ማድረግ አለብን? ኢንቨስት ማድረግ አለብን። ጊዜያችንን፣ ገንዘባችንን ኢንቨስት ማድረግ አለብን። ለምሳሌ የምንፈልገውን ጉዳይ በተመለከተ መጽሐፍ ማንበብ ሊሆን ይችላል። ወይም ደግሞ ልክ እንደዚህ በዩቲዩብ የተለያዩ የሚጠቅሙንን ጉዳዮች ቁጭ ብለን ማየት ሊሆን ይችላል። ጊዜያችንን ኢንቨስት እያደረግን ነው ማለት ነው። ግን በምላሹ ዕውቀት እናገኛለን። ሌላው ሴሚናሮችን፣ ወርክሾፖችን መሳተፍ በጊዜ በገንዘብ ወጪዎች ይኖርብናል። ኮርሶችን መግዛት፣ ኦንላይን ኮርሶች፣ የተለያዩ ኮርሶች አሉ። መግዛትና መማር አለብን። ራሳችንን ማዳበር አለብን እንጂ ሰግጠን ዕውቀት ልናገኝ አንችልም። በመሰገጥ ስራችንን ማከናወን አንችልም። ይህ የዛሬ መልእክቴ ነው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቤተሰብ የሆናችሁ ላይክ፣ ሼር እያደረጋችሁ ለሌሎች እንዲዳረስ አድርጉልኝ። ይህን ቪዲዮ የምታዩና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱኝ ጠይቃችኋለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።